ሰላም አለይኩም ጋይስ እንዴት ናችሁ? ዛሬም በሌላ ዴይሊ ቭሎግ ተመልሼ መጥቻለሁ። በዛሬው ቭሎጋችን አዲስ አበባ ውስጥ መዋ የሚባል ሱፐርማርኬት ተከፍቷል። በጣም የሚያምር በጣም ሰፊ ሱፐርማርኬት ነው። እዛ ውስጥ ገብተን ዋጋ ምን ይመስላል የሚለውን ነገር ቼክ እናደርጋለን። እዛው ነኝ አሁን ያለው። ለቻናሉ አዲስ የሆናችሁ እንደዚህ ካላችሁ ሰብስክራይብ ማድረግ እንዳትረሱ። ታሪኩን ምናልባት ከሰማችሁ የደማዋ በጣም ስትሮንግ ሰው ነው። ከዚህ በፊት ከየት ተነስቶ እዚህ ደረጃ እንደደረሰ ታሪኩን እየሰማሁ ነበርና በጣም ጠንካራ የሆነ ሰው ነው። ያው ታሪኩን እስኪፈልጋችሁ ቼክ አድርጉት። ለብዙዎቻችን ምሳሌ መሆን የሚችል ልጅ ነው። በጣም ነው የሚያምረው። ኦ ማይ ጋድ ኦ ማይ ጋድ። ዋጋ እስኪ ቼክ እናድርግ። አቦለዳለ እስካሁን ስንት ነው የሚለው? 80 ብር። ይህ ብስኩት ከልጅነታችን ጀምሮ የነበረ ብስኩት ነው። ጃም ስትሮበሪ ጃም 5.13 አረ ነው ዋጋውን ረስቼዋለሁ። ለውዝ ቅቤ ነው እዚህ ጋር ያለው። ያ ማለዳ የለውዝ ቅቤ 300 ብር ግማሽ ኪሎ። ውሃ ላይ 30 ብር። 1 ሊትር ስንት ነው? ሊትር ረከሰ። ውሃ በጣም ርካሽ ነው። ፋንታ አለ። ፋንታ ልግዛ፣ ሚሪንዳ ልግዛ። እስኪ እንምረጥ። ቤቱ በጣም ሰፊ ነው። በጣም ሰፊ ነው። 310 ሮዛ ነው። የመኮረኒ ራይስ ስንት ነው? 2375 የብራይኒ ራይስ። ይሄኛው ደግሞ 2500። 5 ኪሎ ሩዝ ዋጋቸው እንደዚህ ነው። ተቀራራቢ ከውጭ ጋር ወሳኝ ነገር ኒዶ 3150 ብር። ኦኬ 900 ግራሙ። ኒዶ እዚህ ጋር 7272 ብር ነው። 2.5 7000 ብር ገባ። ኒዶ 7000 ብር። ሎራዶ 6500 ብር። በዚህኛው ሙሉ ነው አለቀው 4600። እነዚህ የቤቱ እመዋ ባልትና ናቸው። ሽሮ አለ እዚህ ጋር ምንድነው? እዚህ ጋር የለም። ምስል ነው ምንድን ነው አላውቅም። በርበሬ 2200 1 ኪሎ። ሽሮ ስንት ነው? 8747። እንዴት ወደ በርበሬ በሶ 9 ነው። በሶ አይደለም ይሄኛው በሶ ምስሉ ነበር። ምንድነው
ህልበት። ይሄኛው ደግሞ የባቄላ ዱቄት 1 ኪሎ ግራም 500 ብር። ባቄላ ኬክ 4800። ምንድን ነው የኛው ነገር? እዚህኛውም ድፍን ባቄላ ነው 400 ብር 420 ብር 1 ኪሎ። ጥራ እንደሚለው አኩሪ አተር 378 ብር። አኩሪ አተር ማለት ስጋ የሚተካው ነው አይደል? እዚህ ጋር የምግብ መከለሻ አለ። ዝንጅብል 130፣ ዘይነብ ቅመማ ቅመም 225 ብር። እስካሁን ካየሁት የበርበሪ ዋጋ በጣም ነው የተወደዱ። ስኳር ስንት ነው? 300 ብር 1 ኪሎ። ውጭ እኮ 200 ብር ነው የሚሸጠው። አሚን ወይ እንትኑ ይለያያል፣ ግን ትንሽ ተወዷል። የኛው 138 ብር ነው። ጀስት ስናክ ነገር ቆሎ ነው የኛው። የቆሎ የደብረ ዘይት ቆሎ ማናቸው ይባላል 291። ይሄኛው 357 ብር። ኦኬ እነዚህ ደግሞ 479 ብር። የስኳር የበርበሬ ዋጋ ኦቨር ነው። ሶፍት ስንት ነው? እዚህ አካባቢ 73 ብር። ከውብ እዚህ ጋር ቡና ለቡና ረሽ 1180። እዚህ ጋር 1171 የቡና ወዳጅ። እኔ እንኳን አክቹዋሊ ቡና አልጠጣም፣ ሱሱ ከባድ ነው። ሻይ ነው ሻይ አልፎ በጣም አልፎ በጣም እየቆየ ሜይ ቢ በወር አንዴ በ2 ወር አንዴ የሆነ ደስ እንዳለኝ 1 ኪሎ 1500 ይኸኛው የቶና የሚለው ስንገባ ይሄ ዋጋው 1329 ብር። ይሄን የማውቀው 300 ብር እያለ ነው። 300 ብር እያለ ራሱ እነዚህ ሚንትሲ ስንት ነው? ሌመን ቲ 800 ብር። የእነዚህኞቹ ዋጋ የላቸውም። ከላይ ሻይ ቅጠል አለ ሹሽ 50 ብር ምናምን ነበር የማውቀው። እነዚህኞቹ 115 ብር። ግሩም ኪችን ፎጣ 166 ብር። እነዚህኞቹ 50 የሚይዙት 118 ብር። ኪችን እቃ የምትፈልጉ ይሄኛው ሙሉ 232 ብር። በዚህኞቹ 155 ብር። በዚህኞቹ 123 ብር። ሜቢ ውጭ ላይ እነዚህ 50 ብር እያለ ነው የማውቃቸው። ይሄኛው 139 ብር። እነዚህ ማንቆ 140 ብር። እናንተ ካላችሁበት ሀገር ዋጋ አንጻር እንዴት ነው? ርካሽ ነው ወይስ ውድ ነው? እነዚህ 661 ብር። ይሄኛው 253 ብር። ያ ሴም ፕራይስ። እነዚህ 175 ብር። ይሄኛው 155 ብር። አሪፍ ነው ዋጋ።
እነዚህ ለአንድ ወር የሚሆኑት 186 ብር። የኛው ነጩ የኛው ላባርት የሚለው 280፣ የኛው ደግሞ 453። እነዚህ ሽታቸው እንዴት አባታቸው ደስ ይላሉ። ባለ 2 ሊትር 1263 ብር። ስፕሪንግ ፍሬሽ የሚለው በጣም አሪፍ ማጋሱ። ይሄኛው 700 ብር 1 ሊትሩ። 1 ሊትሩ 1876 ብር። አሪፍ በጣም አሪፍ። ኦ ማይ ሽታው እንዴት ደስ እንደሚል ኦ ማይ ጋድ። በረኪና 118 ብር። ስቲል እዛ ጋ ነው ዋጋው። ቤቢ ዳይፐር 1553 ብር 10 የሚይዘው። እንትን እፈልጋለሁ ሰንስክሪን ካለ እንገዛለን። ኮስሞ ኒቫ ሰውን ጠይቅ መሰለኝ። እነዚህ የፀጉር ቅባት ናቸው። ቫቲካ 513 ብር። ቫዝሊን ልብሳ ነው የራሱ ፈልጋለ። ጠዋት የፈለግኩ ነበር ከውጭ። ኦኬ አፍሮ ይሄ ብራንድ ሻምፖ አለኝ። አፍሮ የሚለው ዋጋው ደግሞ በጣም ርካሽ ነው፣ 188 ብር። ቫዝሊን ግሉሴል የሚለው 1700 ምናምን። ቢስሚላ በጣም ወድ ነው። ስለዚህ ይህን እንውሰድ። አንድ ከዚህ ዶዶራንት 900 ብር፣ በነዚኞቹ 800 ብር አለኝ። እነዚህም አሉ። ሰንስክሪን የለም። ሰንስክሪን የለም። ምራቸው እነዚህ ይህ ነገር ነው። እርጎ ስንት ነው? ዋጋቸው የለም። በጣም የሚጣፍጠው በተለይ እኔ የምወደው የትኛው መሰላችሁ? እንጆሪ አሪፍ ነው። ማንጎ አሪፍ ነው። ሁለቱ አሪፍ ናቸው። በጣም አሪፍ ነው። ይህን ይመስላል። ዋጋቸው አሪፍ ነው፣ ግን ያልጠበቅኩት እቃ በጣም ቀንሰዋል፣ ወይም ደግሞ ኖርማል ነው ዋጋው። የስኳር የበርበሬ ነው በጣም ነው። በርበሬ 2000 ምናምን፣ በርበሬ ዋጋ 2000 ምናምን 1 ኪሎ ትናፌ በጣም ውድ ነው። ስኳር 300 ሺህ የስኳር አይነት አለው በሚለው እናያዙ። ከዛ ውጭ ያለው ዋጋ በጣም አሪፍ ኩል ነው። ያለበት ቦታ ሎኬሽኑ በጣም አሜዚንግ ነው። በጣም ያምራል። ዴሊቨሪ አገልግሎት አልጀመሩም፣ ግን የመኪና ባይክ ሞተር ምናምን አላቸው። በጣም አሪፍ ነው። ሎኬሽኑ ከሜክሲኮ ከዋናው ከፌዴራል ፖሊስ ወረድ እንዳላችሁ ነው የሚገኘው። ከሳር ቤት ደግሞ በደንብ ተወርዳላችሁ። ቅድስተ ማርያም ሎኬሽኑ በጣም ፐርፌክት ነው። በጣም ያምራል። ይሄ ፊት ለፊት የሚታያችሁ ሜክሲኮ ነው። በግራ በኩል ያለው አይታይም ህንጻው የፌዴራል ፖሊስ ዋና ሄድ ኦፊስ ነው። ከዛ እንደዚህ ስትወጡ ቀጥታ ነው ታገኙታላችሁ። ከዛ እንደዚህ ደግሞ ስትወርዱ ሳር ቤት ነው ይሄኛው የሚወስዳችሁ እና በጣም አሪፍ ቦታ ላይ ነው ያለው።
የዛሬ የሱፐር ማርኬት ብሎጋችን ይህን ይመስላል። በሌላ ብሎግ እንገናኛለን። ኮመንት ላይ መጻፍ እንዳረሱ፣ አዲስ ሆናችሁ ደግሞ ካላችሁ ሰብስክራይብ ማድረግ እንዳረሱ። ቻው